አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር። በባህር ውስጥ ያሉትን ንጹህንም ርኩሱንም ይጨርሳሉ ይላል። የአውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። እነዚህን እስቲ ፊታቸውን ላሳያችሁ እንዳትፈሩ ግን የማይበገር በማናቸውም የማይሸነፍ ነው ያበር ብሎ ያስቀምጠዋል። እንደውም ይህን በር ላሳያችሁ ይችላል። መጽሐፈ ንህብና መጽሐፈ እስክንድር ስለነዚህ ፍጡራን ይጽፋል። ግን ለየት ያለ ነው እና አሁን ጎግ ማጎግ የሀገር የነገድ የምን የሚለውን ወጣ ብሎ እነዚህ ደግሞ ለየት ያሉ ናቸውና ጉግ ማንጎግ ወይም ጎግ ማጎግ ማለት አስፈሪ ፍጡራን እንደሆኑ ነው እነዚህ ሁለቱ መጻሕፍት በተለይ የሚናገሩት። መጽሐፈ ንህብ ምን ይላል? ቃል በቃል ላንብብላችሁ። እስክንድር ይላል በነገሰ ጊዜ አገሮችና ከተሞችን ድል እያደረገ ወደ ምስራቅ ሲደርስ ይላል ከያፌት ልጆች የሆኑ ሰዎችን በምስራቅ ወሰኖች ሰፍረው ተመለከተ ይላል። አሁን በንጽጽር ነው ዜና እስክንድርና ይሄን መጽሐፍ የምናየው እና እነርሱም በዓለም ላይ ካሉት ሁሉ እጅግ በጣም ክፉና ርኩሳን ነበሩ ይላል። እነዚህ ትውልዶችና አይጦችን በምድር ላይ የሚርመሰመሰውን ፍጥረት እባቦችን ጊንጦችን ሁሉ ይበሉ ነበር ይላል እና ምን ብሎ ይገልጣቸዋል? ቆሻሻና አስቀያሚ መልክ ያላቸው ነበሩ ብሎ ነው የሚገልጸው። ቆሻሻና አስቀያሚ መልክ ያላቸው ናቸው ብሎ ይገልጻቸዋል እነዚህ ጎግና ማጎግ። በኋላ ግን ስንት እንደሆኑ ነግራቸዋለሁ። ቁጥሮቹን ሁሉ ያስቀምጣል ይሄ መጽሐፍ እና ሟች አስከሬኖቻቸውን በጭራሽ ቀብረው አያውቁም ይላል። እንደውም ሴቶች በወርጃ ያወሰጧቸውን ልጆችና ከወሊድ በኋላ የሚወገደውን ሁሉ ይመገቡ ነበር ይላል እና እግዚአብሔርን የማያውቁ የማሰብ ባህሪ የተሳናቸው እንደ ነጣቂ አውሬዎች ሆነው ነው በዚህ ዓለም የኖሩት ብሎ ያስቀምጣቸዋል። እንግዲህ ይሄ መጽሐፈ ንህብ የሚባለው መጽሐፍ ነው። መጽሐፈ እስክንድር ደግሞ እንዲህ ብሎ ያስቀምጣቸዋል። መጽሐፈ እስክንድር ደግሞ ትንሽ ለየት ያደርጋል። ሰበዳት ብሎ ይገልጻቸዋል። ቃግስታት ይላቸዋል። ሰማንድሪስ ይላቸዋል። ስማቸውን በዛ ያደርገዋል እና ዳግመኛም ይላል እስክንድር የአጋንንት የሰማንድሪስ ትውልድ የሆኑ ቃግስታት ሰበዳት እንዳሉ ሰማ ይላል። ግማሽ ፊታቸው እንደ ውሻ የሆነ፣ ግማሾቻቸው የአንበሳ ጅራት የሆነ፣ ግማሾቻቸው የንስር ክንፍ የሆነ ድብና የዱር ድመት የሚመስሉ አሉ ይላል። ይህንን አንድሮሜዳ ላይ ያነቡት አለ ቃል በቃል። ይህን መጽሐፍ በደንብ ሊኖራችሁ ይገባል እና ከዛ በኋላ እስክንድር የፊታቸውን ህብር አስፈሪነት ከገለጸ በኋላ አመጋገባቸውን ደግሞ ያስቀምጣል። ምን ይላል? ወያርፉ መብላ አሐተ ሰዓተ ወኩሎ ዘረከቡ ይበሉ ዘስጋ። አንዲት ሰዓት እንኳን ከመብል ረፍት የላቸውም ይላል። ቃል በቃል ነው፣ ግዕዙን ነው ወደ አማርኛ የተረጎምኩት። የስጋ ወገን የሆነውን ያገኙትን ሁሉ ይበላሉ፣ ያገኙትን ከመመገብ በቀር ምንም አይሰሩም ይላል። ከነጠብጣብ ወገን፣ ከቅጠል፣ ከስር ወገን ያለውን ምንም የሚነቁት የሚተውት የለም ይላል። ያገኙትን ሁሉ ይጨርሳሉ ይላልና 12 አይነት መልክ አላቸው ይላል እስክንድር ያያቸው። ሳርና ገለባን የሚቅሙ የአንበሳ አፍ አላቸው ይላል። የላም ፊት ያላቸው አሉ፣ አራዊት የሚመስሉ ርኩሱንም የሚመገቡ የአውሬና የፍኝት ራስ የሚመስሉ አመድ የሚልሱም አሉ ይላል ዜና እስክንድር። የባህር ወፍና አዞ የሚመስሉ ውሃ እንደም የሚጠጡ አሉ ይላል። እንግዲህ ምን ያህል በተለይ ሙቪ የምታዩ እነዚህን ገጸ ባህሪያት ሃሊውድ ላይ ሲሰራ አይታቸዋል ብዬ አስባለሁ። እና በባህር ውስጥ ያሉትን ንጹህንም ርኩሱንም ይጨርሳሉ ይላል። የአውራሪሶች ፊት የሚመስሉ ደግሞ የእንጨቶችን ስሮች ደረቁንም እርጥቡንም የሚበሉ አሉ ይላል። የንስር ፊት የሚመስሉ የእንጨት ጠሎች የሚበሉ አሉ፣ እሳትን ደግሞ እንደ ውሃ ይጠጣሉ ይላል። እነዚህን እስቲ ፊታቸውን ላሳያችሁ እንዳትፈሩ። ጥንታውያን ኢትዮጵያውያን በዜና እስክንድር ላይ የሳሉት ስዕል ነው። ብራናውን ስክሪንሾት አንስቼው ነው ፎቶ። ምናልባት ይታያችሁ ከሆነ አላቅም። ቆስቲስ ናዙራውና አይ ቲንክ ይሄን ይመስላል። ይሄ ብራናው ነው። ይሄን ይመስላል። ምናልባት ስክሪናችሁ ላይ ይታያል፣ በደንብ ይታያል።
ምን አይነት ህብር እንዳላቸው እንደዚህ ይጽፋል። ይሄ በኢትዮጵያውያን የተሳለ ብራና ነው። እነዚህ ከላይ ያሉትን የሙዚቃ መሳሪያዎችን በደንብ ተመልከቷቸው። ይሄ እንግዲህ የዜና እስክንድር መጽሐፍ ነው። ብራናው እንደዚህ ተስሎ አባቶቻችን በጽሁፍ ላይ ያለውን እንግዲህ እንዲህ አድርገው ስለዋቸዋል። እነዚህን ነው እስክንድር የተመለከታቸው ማለት ነው። ያስጠላሉ ይላል። በጣም 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 መልካቸው ህብራቸው የተለያየ ነው ይላል። በደንብ እንደሚታያችሁ ተስፋ አለኝ በደንብ ይታያል። ይሄ እንግዲህ አንድ ብራና ነው ማለት ነው። አይፓድ ላይ ያለ አንድሮሜዳ መጽሐፍ ላይ ያለ ግን ያው በብላክ ኤንድ ዋይት ነው። ይሄ ከለር ነው። ከለሩ እንዳለ ነው። እሺ አሁን እንዲህ አድርጎ እንትን ካለ በኋላ እነዚህ የት አሉ የሚለውን ደግሞ አቅጣጫቸውን ደግሞ መጽሐፈ ንህብ የሚለው ያስቀምጣል። ይህ ጥንታዊ መጽሐፍ ምን ይላል? እስክንድር እነዚህ ዓለም ገባና አያቸው ይላል እና ክፋታቸውን ባየ ጊዜ ይረዳው ዘንድ ወደ እግዚአብሔር ለመነ ይላል። ከዛ አንድ ላይ ሰብስቦ ከነሚስቶቻቸው ከነልጆቻቸው አመጣቸው ካለ በኋላ አሁን ለሚያጠና ሰው ነው ይሄን ልነግረው የምችለው። ከዚያም በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ሲሆን ከዓለም ወሰኖች ከምስራቅ ወደ ሰሜን ሌላ መግቢያና መውጫ የለውም ይላል። የት ሊሆን ይችላል? ድርገምላችሁ እስቲ። ከዚያም ይላል በሰሜን ንፍቀ ክበብ ይሆን እንጃ። እስቲ አስቡ ዝም ብላችሁ። በሰሜን ባሉት ወሰኖች አስገብቶ ዘጋባቸው። ይህ በሰሜን ያለ የዓለም በር ነው ይላል። የዓለም በር ምንድን ነው? ሌላ መግቢያና መውጫ የለም ይላል። መውጫ የለም፣ መግቢያ የለም። በሰሜን ያለ የዓለም በር ውስጥ ነው። የአርክቲክ በረዶ የሚል አንድ አስተያየት ሰጥቷል። ማን ነው? ስም ፈጠነብኝ። የት ሊሆን ይችላል? ሄለን ገነቱ ሲኦል ይሆን? አይመስለኝም። ሲኦል ሰሜን በር አይደለም፣ ወደ ምዕራብ አቅጣጫ ነው። ቤርሙዳ ይመስለኛል። ስለ ቤርሙዳ አቀርብላችኋለሁ በቅርቡ። በጣም ብዙዎቻችሁ ስለ ቤርሙዳ ትሪያንግል እየጠየቃችሁ ነው። በጣም ሰፋ ያለ እጅግ አስደሳች ነገር ነው የምጠይቃችሁ። እዚህ በኋላ እንግዲህ ይሄን ከተነገርኳችሁ መጽሐፈ እስክንድር ደግሞ ላይ ልቀቅላችሁ ንህብ ነው የሚለው። እስክንድር ደግሞ ምን ይላል? ሁሉንም በየመልካቸው በየአይነታቸው በአርአያቸው የሰወራቸው እግዚአብሔር ነው ይልና በስጋና በነፍስ ያለው በምድር ውስጥ ያለ ሁሉ ያሳልቅ ዘንድ እስከሚያወጣቸው ድረስ ሰወራቸው ይላል። እነዚህን ፍጡራን እግዚአብሔር ሰውሯቸዋልና የሚያወጣቸው ቀን አለ ብሎ ነው የሚዘጋው። እና እሳትንም ሆነ ብረትን የሚፈሩት ምንም የለም ይላል። በምድርም በተራራም በጉድጓድ ስር ምንም የሚደበቅ የለም ይላል። እና እስክንድር እነዚህ ሰው ከወጡ ሰው አይተርፍምና ብሎ ስለ ሰው ልጆች እንደጸለየ ይጽፋል። እና ያለ ጊዜው ወጥተው ጥፋት እንዳያደርሱ ሕዝብ እንዳያልቅ ወደ እግዚአብሔር እየለመነ በተገለጠለት መልኩ ሄደ ይላል። እና የሀገራቸውን ጥንካሬ አጥሩም እስከ ጨለማዋ ምድር ድረስ አለት እንደሆነ አየ ይላል። እና ነገር ግን አሁን ቅድም በጣም መግቢያ መውጫ የለውም ብያቸዋለሁ። እና አንዲት በር ብቻ አለች ይላል ወደ እነሱ መግቢያ። 22 ክንድ የምትሆን መውጫ አለቻት ይላልና እና ሀገራቸውን ሲያይ በጣም አስፈሪ ገደል የበዛበት ሰንከልካላ ድቅድቅ ጨለማ በረዶ ይላል። ገስ አድርጉ፣ ብዙ ማሰብ ያስፈልጋል። እኔ አሁን ገምታቸው ነገሮች አሉ፣ ግን እንዲህ ልል አልችልም። እናንተ አሁን ለምሳሌ ብዙ ሐሳብ እየሰጣችሁ ያለው ግን ሎጂካል መሆን ያስፈልጋል። ለምን አላችሁት ይሄን ቦታ ለምን አላችሁት የሚለውን ነው በደንብ ማየት የሚያስፈልገው። ግምት ሳይሆን እንዲህ ከዚህ አንጻር እና ሰንከልካላ ድቅድቅ ጨለማ በረዶ ጭጋግ ብርድ ያለበት ነው ይላልና ሀገራቸውን ማየት በራሱ ያሳምማል ይላል። ጭንቅላት ያዞራል። ከባድ ዲሜንሽን ነው ማለት ነው። ሌላ እና የቃሎቻቸውን ድምጽ መስማት መልካቸውንም ሀገራቸውንም ማየት አግባብ አይደለም ብሎ ነው ዜና እስክንድር የሚዘጋው። ፊትን ያጠቁራል፣ ራስን ያሳምማል፣ አጋንንታዊ ግብር ስላላቸው ምንም የሚፈሩት የለም ብሎ
ያስቀምጣል። አሁን እነሱን ለማግኘት ደግሞ ሌላ ምልክቶችን ደግሞ እስቲ ልንገራችሁ። ሌላ ምልክቶችን እነዚህ ምልክቶች ሁለት ተራራዎች ናቸው። እነዚህ ሁለቱ ተራራዎች አንደኛው እስቲ በመጽሐፈ ንህብ የተጠቀሰውን ልንገራችሁ እና ደግሞ ወደ እስክንድር ደግሞ እንመለሳለን። ሁሉም የኛ ናቸው። መጽሐፍቱን እንዋኝባቸዋለን፣ ችግር የለም። መጽሐፈ ንህብ ላይ እስክንድር ይላል በለቅሶ ወደ እግዚአብሔር በጸለየ ጊዜ ይላል እግዚአብሔር ጸሎቱን ሰምቶ ሁለቱን የሰሜን ልጆች የተባሉትን ግዙፍ ተራራ አዘዘ ይላል። የሰሜን ልጆች ነው የሚላቸው፣ ወደ ሰሜን ይላቸዋልና ተራራዎቹ ስሞቹ ራሳቸውና በመካከላቸው 12 ክንድ ያህል ክፍተት በመተው እርስ በርስ እንዲጠጋጉ አደረገ ይላል። ቅርፍዴኤል ምድቅኤል ብሎ ያነሳዋል ዜና እስክንድር። ግን ይሄ ግን ምን ይላል? 12 ክንዶች ያህል ክፍተት በመተው ተራራዎቹ እንዲጠጋጉ አደረገ ይላል። አሁን ያ ዓለም አላቸው። በሩን አይታውታቸዋል፣ ቦታውን አይታቸዋል። ከዛ ተራራ መጣና ተራራውን እንደዚህ ገጠመ እና ሲጋጠሙ ግን ትንሽ 12 ክንድ ክፍተት አለው ከተራሮቹ ወደ ተራሮቹ ማለት ነው። ከዛ በኋላ አንድ የሚገርም ነገር ነው መነግራችሁ። ከፊት ለፊታቸው ብርቱ ግንብ ሰርቶ የነሐስ በር ሰራለት ይላል። የምን በር? የነሐስ በር እና በውስጥም በውጭም ቴስናቅስ የሚባል ዘይት ቀባው ይላል። ብረት አምጥተው ደግሞ በኃይል ለመክፈት ቢታገሉ መነቃነቅ አይችልም ይላል። ያ በር መነቃነቅ አይችልም። ሙከራ ሊያደርጉ ይችላሉ፣ ግን ፈጽሞ ሊያነቃንቁት አይችልም። በእሳት ለማግለጥ ቢፈልጉ ያ የሰራው በጥበብ የሰራው በር ተመልሶ እሳቱን ያጠፋዋል። እንደ እሳተ ከላ ነገር ነው። ለአጋንንትም ለመሰሪዎችም አሰራር የማይበገር በማናቸውም የማይሸነፍ ነው ያ በር ብሎ ያስቀምጠዋል። እንደውም ይህን በር ላሳያችሁ እችላለሁ። እዚህ ጋር የምታዩት ነው። እዚህ ጋር ታዩታላችሁ። እዚህ ጋር የምታዩት ይመስለኛል። በደንብ ተመልከቱት። እነዚህ በሮች አሉ። በተለይ ይሄ በሩን ተመልከቱት እንዴት አይነት ቁልፍ እንዳለው። ይሄ እዚህ ጋር የምታዩት ቁልፍ ይሄ ማለት ነው። ይሄ የኢትዮጵያ ብራና ነው። እነዚህ ዳርና ዳር በሙሉ የምታዩቸው በቁልፉ ነው እና በሙሉ ዘግቶባቸዋል፣ ቆልፎታል ማለት ነው። እዚህ ጋር የቁልፍ ምልክት የምታዩት ይመስለኛል። ቁልፍ ምልክት ይታያል። እዚህ ጋር ግን ድምጽ ስለሚፈሩ እነዚህ ነገሮች አድርጎባቸዋል። እነዚህ ምኖች ናቸው የሚለውን ደግሞ ትንሽ ምርምር ያስፈልገዋል። ወደዚህ ያው እነዚህ ናቸው እንደ ሮቦት ነገሮች አሉ ማለት ነው። የሚፈሯቸው ድምጽ በማዕድን የተሰሩ ግን ሁሌ የሚያጨበጭቡ ሮቦቶች ናቸው። እነዚህ የሚቆሙ አይደለም። በነፋስ ኃይል ታግዘው ሁሌ ያጨበጭባሉ። በጣም ድምጽ ስለሚፈስ ፍሪኩዌንሲ የድምጽ ፍሪኩዌንሲ በጣም ከባድ ነውና ሲሸሹ ይኖራሉ ይላል። እነዚህ አሁን ይሄን ካሳየኋችሁ አንድ ደግሞ የሚገርም ነገር አንዳንድ መጻሕፍትን በስመረምር ያገኘኋቸውን ደግሞ ላጋራችሁ። ይህ ከባድ ድንጋይ ምንድነው የሚለውን ምርምር ውስጥ መግባት ያስፈልጋልና መጽሐፈ ንህብ ምን ይላል? ብረት አምጥተው በኃይል ለመክፈት ቢታገሉ እነሱ ያሉበት ዓለም ሊነቃነቅ አይችልምና እሳት ለማቅለጥ ቢፈልጉ ተመልሶ ያጠፋዋል። በፍጹም የማይበገር ነገር ነው ያደረገባቸው የሚለውን ሳነብ እስቲ ምን ሊሆን ይችላል ያ ማዕድን የሚለውን ደግሞ ሌላ ምርምር ውስጥ ገባው። እንግዲህ ጊዜያችንን በዚህ ነው ማሳለፍ ያለብን እንጂ መቼም በሽንኩርት በበርበሬ በሌላ ነገርም አንወጥረውም። ጭንቅላታችንን የምንኖረው ለሆዳችን ሳይሆን ሆድ ምግብ ስለሚያስፈልገን ብቻ ነው የምንኖረው። ወደዚህኛው ዲሜንሽን መግባት ስላለብን በኋላ ይሄን የእስክንድር መጽሐፍና ይሄን ካነበብኩ በኋላ እስቲ ጥንታዊ አልማዝ ብላችኋል። አይመስለኝም፣ አልማዝ አይደለም። ምን ይባል ይችላል የሚለውን ጥንታዊያት ኢትዮጵያውያን በማዕድኑ ሳይንስ በጣም የተራቀቁ ነበሩ። የዛሬውን ያርገውና በጣም የተለያየን በዚህ
እንግባባለን አሁን ያለንበትን ደረጃ ስለምናውቀው እና ምን ጽፈዋል የሚለውን ነገር ፍተሻ ሳደርግ አንድ ጥንታዊ የማዕድን ጽሑፍ ላይ ኢትዮጵያውያንን ሳነብ ምን ይላል? ይሄ የገጠሙበት ድንጋይ ብለዋል ኢትዮጵያውያኑ ሲጽፉ ስሙ መራሁተ እብን ይባላል። የድንጋይ ቁልፍ ማለት ነው። መራሁተ እብን ይባላል። እስቲ ይሄ ማለት ነው። ቅድምም ደግሜ ያሳይቻቸዋለሁ። ይሄ የምታዩት ቁልፍ በተለይ ይሄ ማለት ነው። ጫፏ ላይ ያለችው ቁልፍች ቁልፍ ነው እና መራሁተ እብን ይሉታል። እንደገና ደግሞ ምን የሚል ጽሑፍ ጽፈዋል? እብነ ሐሪክ የሚባል ድንጋይ ብለዋል። እንደገና ህልቀተ ንጉስ የንጉስ ቀለበት የሚባል ማዕድን ነው ብለዋል። እንደገና ማህተመ እስክንድር የእስክንድር ተም ነው ብለው ጽፈዋል። መራሁተ ገነት ብለው ጽፈዋል። ስለዚህ እስክንድር የዘጋባቸው ጎግና ማጎግ እንዳይወጡ መራሁተ እብን 1 እብነ ሐሪክ 2 ህልቀተ ንጉስ 3 ማህተመ እስክንድር 4 መራሁተ ገነት 5 ነገሮች ናቸው ማለት ነው ስያሜ የተሰጣቸውና እነዚህ በጣም ከባድ ፓወርፉል ማዕድኖች ናቸው።